300,000 ብር አካውንቴ ውስጥ ካስገባ በኋላ ልጁን አስወጪው ቀጥ ብለሽ ወደ ቤተሰቦችሽ ሂጂ አለኝ። በጣም ግራ ገባኝ። ምናልባት አሁን ስሜታዊ ስለሆነ ነው፣ ምናልባት አሁን ስለተናደደ ነው ብዬ አሰብኩኝ። ጠበቅኩት። 15 ቀን አልመጣም እዛ ቤት ውስጥ። ከ15 ቀን በኋላ ሌላ ቴክስት ደረሰኝ። ያልኩሽን አደረግሽ ወይ? ቁልፉን አስቀምጪና ከቤቱ ውጪ የምትፈልጊው ዕቃ ካለ ይዘሽ ውጪ የሚል ሌላ ቀጭን ትዕዛዝ። በጣም ተናደድኩኝ። ከራሴ ጋር ቁጭ ብዬ አሰብኩኝ። 1 ወር ሆነ። ጽንሱም 1 ወር ከ15 ቀን ሆነ። አሰብኩ። መጨረሻ ላይ አንድ ውሳኔ ወሰንኩኝ። ጽንሱን አላስወጣው። ምክንያቱም ይሄ ፍሬ እኮ በህይወቴ የመጀመሪያውም የመጨረሻውም ሊሆን ይችላል። ምናልባት ይሄን ፍሬ ደናግፌው ይሄን ፍሬ አውጥቼው ቀጣይ ፍሬ ማግኘት እድል ባይኖረኝስ ብዬ ወሰንኩኝ። እንደማላስወጣው ከራሴ ጋር ተማመንኩ። ለሱ ግን ምንም ምላሽ አልሰጠሁትም። ነገር ግን ወሮቹ እየጨመሩ ሲመጣ ልቤ ድጋሚ ወደዚያ መነታብኝ ጀመር። ፓርቱ ይቀጥላል። አላለቀልኝም። ፎሎ እያረጋችሁ አብራችሁኝ ቆዩ። ቴንኪው። ልጁን እንደማላስወርደውና ከቤቱም እንደማልወጣ ሲረዳ በሚገርም ጥበብ ከቤቱ አስወጣኝ። በጣም እልህና ንዴት እንዲሁም ቁጭት ውስጥ ገብቼ ሚስቱን ለማናገር ሄድኩኝ። በሚገርም ሁኔታ ግን ሚስቱ ሰርፕራይዝ አርጋ ሸኘችኝ። ከራሴ ጋር እየተሟገትኩኝ ቀናታት ሳምንታት ደግሞ ወራትን እያስቆጠሩብኝ መጡ። በፍጹም ስልክ አያነሳም። በተለያየ ስልክ ደውላለሁ፣ በራሴም ስልክ ደውላለሁ። ስልኩን በፍጹም አያነሳም። እንደዚህ እየተወዛገብኩ ባለሁበት ሁኔታ አንድ ቀን ቴክስት ደረሰኝ። ከቤት ለምን አትወጪልኝም? ምን እያሰብሽ ነው? ቁልፉን ዘበኞቹ ጋር አስቀምጠሽ ቤቱን ለቀሽ ውጪ የሚል ትዕዛዝ አዘል መልእክት። ሰላምታም ምንም ነገር የለውም። በጣም ተናደድኩ። ከቤቱም አልወጣም፣ ልጁንም አላስወጣም። በቴክስትም ከዚህ በኋላ እንዳታናግረኝ፣ ናና አናግረኝ የሚል ቆረጥ ያለ ኮስተር ያለ መልእክት ላኩለት። ለመጀመሪያ ጊዜ ነው እንደዚህ አይነት መልእክት ስልክለት። ከጥቂት ደቂቃዎች በኋላ በሬ ተንኳኳ። መጣ። እሱ አይመስልም ነበር። ከመናደዱ የተነሳ የፊቱ ከለር እንኳን ሳይቀር ተቀይሮ ነበር። ሳይው በጣም ደነገጥኩኝ። ይጎዳኛል፣ ይመታኛል ብዬ አስቤ ነበር። ምንድነው የምታስቢው አለኝ። ምን እንዳስብ ፈልገህ ነው አልኩት። ለምንድነው ልጁን ማታስወጪው አለኝ። ልጁን በፍጹም አላስወጣውም። እሺ እሱ መብትሽ ነው፣ ነገር ግን ቤቴን ለቀሽልኝ ውጪ አለኝ። ቤቱንም ለቅቄ አልወጣም። የእናትና አባቴን ቤት ያለ ምንም ነገር ዝም ብዬ ጥዬው ነው የወጣሁት። አሁን ደግሞ ልጅ ይዤ ተመልሼ ሁለቶኜ በፍጹም አልገባም። ስለዚህ ቤቱንም አልለቅም፣ ልጁንም አላስወጣም። ጊዜ እንድትሰጠኝ እንድትንከባከበኝ ይፈልጋሉ አልኩት። የፌስ ፈገግታ ፈገግ አለ። በጣም እንደተናደደ በጣም እንደጨሰ ያስታውቃል። ሁኔታዬን ሲያይ ቆራጥነቴን ሲመለከት ከልቤ መሆኑን ተረዳ። የተወሰኑ ደቂቃዎችን ጸጥ ብሎኝ ከተቀመጠ በኋላ ይህን ነገር በፍጹም እንደማልቀበለው ታውቂያለሽ